ንጉስ የሚፈልጉ እንቁራሪቶች በድሮ ጊዜ በአንድ እርሻ አካባቢ ትንሽዬ ኩሬ ነበረች። ኩሬዋም ውስጥ የሚኖሩ እንቁራሪቶች በኑሯቸው ፈጽሞ ደስተኛ አልነበሩም። ከመሃላቸው አንደኛው እንቁራሪት ተነሳና ለጓደኞቹ እንዲህ አላቸው፣ ሁሉም እንስሳቶች የሚመራቸው ንጉስ አላቸው፣ እኛ ግን የሚመራን ንጉስ የለም በማለት ለነሱ ተናገረ። ከመሃላቸው ደግሞ አንደኛው እንቁራሪት ተነሳና እኔ ንጉስ መሆን እችላለሁ አለ። ከመሃላቸው ደግሞ አሁንም ሌላኛው እንቁራሪት ተነሳና ድምጹን ከፍ አድርጎ አይቻልም ንጉስ አለ። ከሁላችንም የተለየ ነው መሆን ያለበት፣ ንጉሳችንም የሚፈራ የሚከበር የሚወደድ መሆን አለበት በማለት ተናገረ። እነዚህ እንቁራሪቶችም በኑሯቸው ፈጽሞ ደስተኛ ስላልነበሩ በውሃ ውስጥ መንቦጫረቅ፣ መጮህ፣ መጫወት አቆሙ። ዝም ብለው ብቻ መቀመጥ ጀመሩ። የዚህ እርሻ ባለቤትም የእነዚህ እንቁራሪቶች ዝምታ ሲሰማ ተጨነቀ። እናንተ እንቁራሪቶች ምን ነው ጸጥታ በዛችሁሳ? እኔ እኮ አላቸው ድምጻችሁን መስማት ያስደስተኛል በማለት መለሰላቸው። በእንቁራሪቶቹ ትልቁ እንቁራሪት እንዲህ ሲል መለሰለት፣ ንጉስ ስለሌለ በጣም አዝነናል አለ። እነዚህ እንቁራሪቶች እየቀለዱ መሰለው፣ ግን ደግሞ ድምጻቸው በጣም ስለናፈቀው እሺ እኔ ችግራችሁን እፈታላችኋለሁ አለና አንድ ትልቅዬ የዛፍ ግንድ ወደ ኩሬው ወረወረላቸው። ይሄው ንጉሳችሁ፣ በሉ አሁን እንደድሯችሁ ድምጻችሁን አሰሙኝ አላቸው። እንቁራሪቶቹ ግንዱን በጣም ፈሩት፣ ንጉሳችንን ብለው ተደሰቱ። በተወሰነ ጊዜ በጣም አከበሩት። ነገር ግን ብዙም ሳይቆይ ይሄ ንጉስ ግን እንደው ስራው ዝም ብሎ በውሃ ላይ መንሳፈፍ ብቻ ነው እንዴ ብለው ተናደዱ። እላው ላይ ወጥተው ቢቀመጡበት፣ ቢዘሉበት፣ ቢጨፍሩበት ምንም አላላቸው። እንዴ ይሄ በጣም መጥፎ ንጉስ ነው አለ አንደኛው እንቁራሪት። ያን ያህል እኮ አያስፈራም አለ ሁለተኛው ብድግ አለና፣ አዎ ትልቅ ነው፣ ግን ደግሞ መቀመጥ ብቻ ነው ስራው አለ። እና ታዲያ እኛ በንጉስ ሳንመራ ልንኖር ነው ብለው እርስ በርሳቸው ተያዩ። ሁሉም ሌላ ንጉስ እንደሚያስፈልጋቸው ተስማሙ። የእርሻው ባለቤት ጋር በድጋሚ ለመጠየቅ መሄድ እንዳለባቸው ተስማሙ። ወደ ሰውየው ቤት ጉዞ ጀመሩ። ሰውየው ቤት ጋር ሲደርሱ በጣም ደክሟቸው ቢሆንም ባለ በሌላ ኃይላቸው መጮህና መንጫጫት ማማረር ጀመሩ። ደግሞ ምን ፈልጋችሁ ነው ብሎ ጠየቃቸው። እነርሱም እኛ እውነተኛ ንጉስ ያስፈልገናል፣ ሁላችንንም የሚመራን የሚያስተዳድረን የሚያስፈራ ንጉስ ያስፈልገናል አሉት። ሰውየው በእነዚህ ሞኝ እንቁራሪቶች በጣም ስለተናደደ የቤቱን በር በሰፊው ከፈተና ያው ንጉሳቸው አላቸው። በመቅስፈት ከየት መጣ ሳይባል የሰውየው ትልቅ የውሻ ተንደርድሮ አንድ በአንድ እንቁራሪቶቹን ዋጣቸው። የተረፉትም እንቁራሪቶች እንዴ ምንድነው የመጣብን ብለው ተደናግጠው እየተሯሯጡ ወደ ኩሬው ሄዱ። አንደኛው እንቁራሪት የተርበተበተ ንጉስ ብለን መጠየቅ አልነበረብንም አለ። ሁሉም አዎ መጠየቅ አልነበረብንም አሉ። ራሳቸውን በመነቅነቅም አስኑ። ከዛም ሁለተኛ ንጉስ ብለው መጠየቅ እንደሌለባቸው፣ እርስ በርሳቸው ተከባብረው በሰላምና በፍቅር መኖር እንዳለባቸው ተስማሙ። ልጆች ይህ ቪዲዮ ከወደዳችሁት ላይክ አድርጉ። እንዲህ አይነት ተረቶች ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ።